ነባታለን ችግሩ ምኑ ላይ ነው ታዳ ችግሩ ከሚም ስኩን ቀጥሎ ባ ፊደል አለያም ሚም ፊደል የመጣ ጊዜ ነው የዛኔ ግን ለየት ያለ አነባብ ይኖራታል አንደኛ ከሚም ስኩን ቀጥሎ ባ ፊደል በሚመጣበት ጊዜ ሚሙን በግልጽ ባናነባውም ነገር ግን ድምጹ ላይ ሁለት ሐረካ ያክል ቆየት ብለን እናነባለን ባጭሩ ከሚም ስኩን ቀጥሎ ባ ፊደል ሲመጣ የሚም ስኩን የጉና ድምጹ ላይ ወይም ደግሞ የአፍንጫ ድምጹ ላይ ሁለት ሐረካ ያክል ቆየት ብለን እናነባለን ማለት ነው ለምሳሌ وما هم بمؤمنين ومن يعتصم بالله إن ربهم بهم እነዚህ አንቀጾች ላይ እንዳስተዋል ነው ሚሟ ላይ ምንም አይነት ሐረካም ሆነ ምንም አይነት ምልክት የለባትም ስለዚህ ሱኩን ናት ማለት ነው ታዲያ ከዚች ሱኩን ከሆነችው ሚም ቀጥሎ በአፊደል በመምጣቱ የሚሙ የአፍንጫ ድምጽ ላይ ሁለት ሐረካ ያክል ቆይተን አንብበናል ሚሟን በግልጽ ግን አናነባትም ወማሁም ቢሙእሚኒን ወይም ደግሞ ወመን يعتصم بالله ብለን በግልጽ አናነብም ይልቁንስ የሚሟ የአፍንጫ ድምጽ ላይ ወይም ደግሞ ጉናዋ ላይ ሁለት ሐረካ ያክል ቆየት ብለን እናነባለን ማለት ነው እዚህ ላይ ታዲያ ይህ ህግ የሚሰራው ሚሟ سكون የሆነች ጊዜ ወይም ምንም ምልክት የሌላት ጊዜ እንጂ ሐረካ ካላት ከሷ ቀጥሎ ባ ፊደል ቢመጣም ይህ ህግ አይሰራም ሚሟን በግልጽ እናነባታለን ለምሳሌ لا طاقة لنا اليوم بجالوت وجنوده يدعون إلى كتاب الله ليحكم بينهم እነዚህ አንቀጾች ላይ እንዳስተዋል ነው ከሚም ፊደል ቀጥሎ ባ ፊደል ቢመጣም ሚሟ ራሷ ሐረካ ያላት በመሆኑ ምንም የተለየ አነባብ አይኖራትም ሚሟን በግልጽ እናነባታለን ሁለተኛ ከሚም ስኩን ቀጥሎ ሚም ፊደል ራሱ ከመጣ ሁለቱንም ሚሞች አንድ ላይ በማዋሃድ ወይም በመጨፍለቅ ልክ እንደ አንድ ሚም አድርገን አጥብቀን በማንበብ የጉና ድምጹ ላይ ሁለት ሐረካ ያክል ቆይተን እናነባለን ባጭሩ ከሚም ስኩን ቀጥሎ ሚም ከመጣ ሁለቱንም ሚሞች እንደ አንድ ሚም ጨፍልቀን ወይም አዋሃደን በማንበብ የጉና ድምጻቸው ላይ ሁለት ሐረካ ያክል ቆየት ብለን እናነባለን ማለት ነው ለምሳሌ ولا تخرجون أنفسكم من دياركم فلما جاءهم ما عرفوا كفروا به الذي أطعمهم من جوع وآمنهم من خوف ስለዚህ እነዚህን ሁለቱን ሚሞች ለየብቻ ነጣጥለን አናነብም አንፉሰኩም ሚን ዲያሪኩም በለን ማለት ነው ይልቁንስ ልክ እንደ አንድ ሚም ጨፍልቀን አዋህደን እናነባለን የጉና ድምጽ ላይ ሁለት ሐረካ ያክል መቆየት እንዳንረሳ ሶስተኛ ሚም ፊደል ራሷ ላይ የሸዳ ምልክት ተቀምጦባት ካገኘናት የዚህን ጊዜ የጉና ድምጿ ላይ ሁለት ሐረካ ያክል ቆየት ብለን እናነባታለን ለምሳሌ عما يتساءلون وأما الذين كفروا أولئك على هدى من ربهم ስለዚህ ባጭሩ ሚም ላይ የሸዳ ምልክት ካገኘንባት ቀጥታ የጉና ድምጿ ላይ ሁለት ሐረካ ያክል ቆየት ብለን በማንበብ እናነባታለን ማለት ነው እዚህ ላይ አንድ መርሳት የሌለባችሁን ጠቃሚ ነገር ልንገራችሁ እሱም በእነዚህ በሁለቱ ምሳሌዎች መካከል ያለው ልዩነት ጠንቅቃችሁ ማወቅ ይኖርባችኋል ثم ما أدراك ما يوم الدين أن منكم مكذبين የመጀመሪያው ምሳሌ ላይ እንዳስተዋል ነው ሁለቱ ሚሞች በተከታታይ ቢመጡም ነገር ግን ለየብቻ ነጣጥለና ያነበብናቸው ثم ما ለምን ከተባለ የመጀመሪያው ሚም ሐረካ ስላላት ወይም ሱኩን ስላልሆነች ነው ሆኖም ሁለተኛው ምሳሌ ላይ እንዳስተዋል ነው ሁለቱ ሚሞች በተከታታይ መተው ልክ እንደ አንድ ሚም ጨፍልቀን ያነበብናቸው أن منكم مكذبين ለምን ከተባለ የመጀመሪያው ሚም ሐረካ ስለሌላት ወይም ደግሞ ሱኩን ሆና ስለመጣች ነው ስለዚህ የመጀመሪያው ላይ በኢዝሃር ነው የምናነበው በግልጽ ሁለቱንም ለየብቻ ነጣጥለን እናነባለን ሁለተኛው ላይ ደግሞ በኢድጋም ወይም ልክ እንደ አንድ ፊደል ጨፍልቀን አዋሃደን ጉና አድርገን እናነባለን ማለት ነው ተጨማሪ ምሳሌ እንመልከት قل اللهم مالك الملك من عذاب ربهم
ሙሽፊቁን። ስለዚህ ሁለት ሚሞች በተከታታይ መተው የመጀመሪያው ሚም የተሐረከ ወይም ሱኩን ያልሆነ ከሆነ ሚሞቹን ለየብቻ ነጣጥለን በግልጽ ነው የምናነባቸው። ሆኖም ሁለት ሚሞች በተከታታይ መተው የመጀመሪያው ሚም ሱኩን ከሆነ ግን ጨፍልቀን ወይም ደግሞ ኢድጋም አድርገን በጉና እናነባለን ማለት ነው። እስኪ ሁለቱንም የአነባብ አይነት የያዘ አንቀጽ እንመልከት። فإنا خلقناكم من تراب ثم من نطفة ثم من علقة ثم من مضغة። ስለዚህ እዚህም አንቀጽ ላይ እንዳስተዋል ነው የመጀመሪያዎቹ ሁለቱ ሚሞች በተከታታይ መተው ጨፍልቀን አንብበናቸዋል። ምክንያቱም የመጀመሪያው ሚም ሱኩን ስለሆነ ማለት ነው። ቀሪዎቹ ሁለት ነው የመጡት ሚሞች ላይ ግን ለየብቻ ነው ያነበብናቸው፣ ምክንያቱም የመጀመሪያው ሚም የተሐረከ ስለሆነ ማለት ነው። በጥቅሉ ሚም ፊደል ሐረካ ካለው አሊያም ከላዩ ላይ የሱኩን ምልክት ከተቀመጠበት ያለምንም የተለየ አነባብ እንደማንኛውም ፊደል በግልጽ እናነባዋለን ማለት ነው። ሆኖም ከሚም ሱኩን ቀጥሎ ባእ ፊደል ከመጣ አሊያም ራሱ ሚም ፊደል ከመጣ አሊያም ደግሞ ሚሙ ራሱ ላይ የሸዳ ምልክት ተቀምጦበት ካገኘን የጉና ድምጹ ላይ ወይም የአፍንጫ ድምጹ ላይ ሁለት ሐረካ ያክል ቆየት ብለን አንበበን ወደ ቀጣዩ ፊደል እናልፋለን ማለት ነው። በስ እዚህ አንቀጽ ላይ የሚገኙት አምስቱ ሚሞች እንዴት እንደዚህ ሊነበቡ እንደቻሉ ኮሜንት ላይ አስፍሩልኝ። ወዐላ ኡመሚን ሚመን መዐክ ሐረካ ያክል ቆየት ብለን አንበበን ወደ ቀጣዩ ፊደል እናልፋለን ማለት ነው። በስተመጨረሻም የዛሬው ትምህርት ገብቷችሁ ከሆነ እዚህ አንቀጽ ላይ የሚገኙት አምስቱ ሚሞች እንዴት እንደዚህ ሊነበቡ እንደቻሉ ኮሜንት ላይ አስፍሩልኝ። ወዐላ ኡመሚን ሚመን መዐክ የዛሬው ቪዲዮ ኮሜንት ላይ አስፍሩልኝ። ወዐላ ኡመሚን ሚመን መዐክ የዛሬው ቪዲዮአችን ይሄን ይመስል ነበረ። በዛሬው ቪዲዮአችን አዲስ ነገር እንዳገኛችሁበትና እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ለበርካታ ወንድምና እህቶች እንዲዳረስ ቪዲዮውን ላይክ እና ሼር በማድረግ እናንተም የአጅሩ ተካፋይ መሆን ትችላላችሁ።